ሰላም እንዴት ናችሁ? ዛሬ እስቲ አሳ ኮተሌት ሰላጣና ሽሮ አብረን ለራት እንስራ። በጣም የሚያምር ደግሞ በጣም የሚጣፍጥ ራት ነበር የሰራሁት እና ሙሉ ቪዲዮውን እዩት፣ ትጠቀማላችሁ። ደግሞ ቤታችሁም ሰርታችሁ እንድትሞክሩት አበረታታችኋለሁ። በጣም ጤነኛ የሆነ ራት ነበር፣ በጣም የሚገርም ነበርና እንደምታዩት መጀመሪያ መከታተፍ ማዘጋጀት ጀመርኩኝ። ከዛ ሽሮውን ጣድኩኝ። ከዛ ሰላጣውን ደግሞ ማዘጋጀት ቀጠልኩኝ። በጣም ነበር የሚያምረው ሰላጣው እንደምታዩት። ድሬሲንጉን እዚህ ጋር እንደዚህ ቀመምኩኝ። ከዛ አሳውን ማጣጠብ ጀመርኩኝ። እንደምታዩት ቆዳው ላይ ነበር፣ አንዳንዱ ላይ እሱን መላጥ ነበረብኝ። በደንብ መታጠብ ነበረበት። ከዛ አጥንቱን አወጣሁኝ። ከዛ ደግሞ እሳት እንዲገባው ሲቀመም በደንብ እንዲደርሰው ከፈል አረኩት። ከላይ በደንብ መታጠብ ይፈልጋል። ከላይ ጨው ትንሽ አድርጌ በትንሽ ዘይት በዱቄት ካሳለፍኩት በኋላ መጥበስ ጀመርኩኝ። በጣም ነበር የሚያምረው፣ እዩት። ከዛ ማቀራረብ ጀመርኩኝ። ሽሮውን ወደ ተጋቢኖ እቃ ካረኩኝ በኋላ እዩት እንዴት እንደሚያምር። እስማ ጣዕሙን ደግሞ ልነግራችሁ አልችልም። በጣም የሚገርም ራት ነበረ። ሁሉም ሰው በጣም ነበር ወዶት የበላው። አያችሁት? ውስጡ በጣም የሚገርም ነበር የሆነው። Thank you guys for watching. Bye.